ለወንዶች ነው እንጂ ለሴት አይሆን። ወንዶች ይመቻችሁ ቁጭ ብለው ሪሞት ይዘው ኳስ ምናምን እያዩ እንትን አልደረሰም ዱለት እንዴት ሰነበታችሁ? እንዴት ቆያችሁን? እንኳን ለፋሲካ በዓል በሰላም አደረሳችሁ። መልካም በዓል ለሁላችሁ። እንዴት ናችሁ? እንግዲህ ዛሬ ደግሞ በበዓል ቪዲዮ ተመልሰን መጥተናል። በጣም ቆንጆ በዓል ነው፣ ደስ የሚል በዓል ነው እና እቺ ልጅ እንግዲህ ቡና ልታጠጣን ነው። አልወድም ሳልናገር ማለት የማልፈልገው ነገር ቡና ማለት ለቪዲዮ ተብሎ ነው፣ በትግል ነው። ግን ታምራለች። ታምራለች ግን ታምራለች። እሺ በዓል ሲመጣ ትዝ የሚልሽ ነገር ምንድን ነው? ልጅ ሆነ በተለይ ልጅ ሆነ የመጀመሪያው ነገር ልብስ የሚገዛልን ነገር በዓል ተጠብቆ አክቹሊ ይገዛልናል ብዙ ጊዜ። ግን በቃ ለበዓል የሚገዛ ልብስ በጣም የተለየ ይመስለናልና አሁን ወደ ሱባት በጣም ለበዓል ልብስ ይገዛልናል፣ አዳዲስ ነገሮች ነው። በቃ በዓል ስለሆነ ደስ ይላል። ከዛ ደግሞ ልጆች ሆነን ስራ ስለማንሰራ ምግቡን በጣም በተለየ ሁኔታ ይጣፍጣል። ለምን ስራ አንሰራም? ደስ ይላል። ዘመድ ቤት መሄድ ምናምን ኬክ መብላት ምናምን በበዓል በጣም ልጆች ሆነን በተለይ ያለው ሜሞሪ ደስ ይላል። ትልልቆች ሆነን ካለው ማለት ነው። አሁንስ እሺ ትልልቅ ሆነን በዓል ሲባል በቃ በዓል ሲመጣ ምንድን ነው ደስ የሚለኝ ነገር? ከቤተሰብ ጋር መሰባሰብ ነው። ተሰብስቦ የምታሳልፊ ቀን ነው ደስ የሚለው። ያው ለሴት ልጅ ብዙ አመቺ አይደለም የኛ ጋር በዓል እንጂ ሌላው ነገር ደስ ይላል በጣም። ስራ ፍጋት እውነት ኦልሞስት የበዓሉ ቀን ሙሉ ቀን እኮ ሲሰራ ነው የሚባለው። በተለይ ደግሞ ትልቅ ሆነን ስራው ስለሚበዛ አይደለ እንደ ልጆች እንደሆነ ሆነን እየነበረ ኢንጆይ እንደምናደርገው አሁን ላይ ኢንጆይ አናደርገው ማለት ኢንጆይ እኮ ይደረጋል ስቲል፣ ግን አሁን ስራ ነው። ኦልሞስት ሃፍ ዴይ ያልፋል በስራ ምናምን እና በጣም የምትወጂው በዓል ግን ጥምቀት ኦፍ ኮርስ ጥምቀት ነው የምትወጂው? የተወለደችበት ጊዜ ስለሆነ ነው። አይ እንጃ ደስ ይለኛል። ባይቡ ሰው ውጪ ነው፣ ሁሉም ሰው ነጠላ ለብሶ ምናምን ማየት ይሆናል። እኔ እንጃ ከእምነታችን ጋር የተያያዘ ነገር ስለሆነ በጣም ድምቅ የምንልበት ሊሆነ ለዓለም የምንታይበት ነገር ይመስለኛል ሞሮፍ እና ደስ ይለኛል። ጥምቀት ወጣዋለሁ እና ደግሞ 2 ቀን 3 ቀን ስለሆነ በቃ በደንብ ታጣጥሚያለሽ። አንቺስ ምንድን ነው የምወደው? ገና አሁን ክርስማስ ነው በጣም የምወደው። ስጦታ መሰጣጠት ስለምትወጪ። ከዛ ደግሞ እኔ የምር በልጅነቴ ገና ነው በጣም ሴሌብሬት እያደረግን ያደግነው፣ በጣም ስጦታ እየተሰጠን ምናምን እና በጣም ሜሞሪ ያለኝ እና ወደፊትም ለልጆቼ እንደዚህ አይነት ነገር ነው የማደርገው ብዬ ነው የማስበው። በተለይ ያው ትልቅ ስትሆኚ ስለሆነ በደንብ ታደርጊው እና የኔ ክርስማስ ነው። ሌላ ደግሞ ምን ልጅ መሰለሽ ከባል ጋር የተገናኘ ነገር በጣም መስራት የሚያስጠላሽስ ነገር ምንድን ነው? በበዓል ቀን ያው እንደ ማንኛውም ሴት ዶሮ መስራት አልፈልግም ሳይሆን በጣም የኛ ፕሮሰስ በጣም ረጅም ነው። አሁን ተመስገን ጥሩ ዘመን ላይ መጥተናል። ባይበላስ ግን እውነት ዶሮ በበዓል ቀን እውነት ይቆራል ማለት ወጣም ወረደም በበዓልም ቀን በምንም ቀን እኮ ኖርማል ቀን ላይም ስንሰራው እኮ ፕሮሰሱ በጣም ረጅም ነው። ፕሮሰሱ መርዘሙ እና የሆነ ማለት አድካሚ ነገር አለው። ኦፍ ኮርስ እኛ ደግሞ አበሻ በባህላችን የሚያሳጥርልን ነገር አንፈልግም። የተበላሸ ነው የሚመስለን። ቀን ሙሉ ስናሽመው ዘመናዊ ነገሮችን ብዙ ጊዜ እንትን አንልም። በከሰል ካልሆነ እንላለን ምናምን። እንደዚህ አይነት ፕሮሲጀሮች በጣም ተርሙን ያበዙትና የሆነ ሰዓቱን ይገሉታል። እና ስጋ መክተፍም ያው በግ ታርዶ ምናምን ረጅም ሰዓት ስጋ ሲከተፍ ማለት ነው። ያ የሆነ የበዓሉን ለአንዳንድ ሰው ድባቡ ነው ደስታው ነው መሰለኝ። በጣም ይላል። በጣም ብዙ ሰው ይላል። በቃ በዓል ታዲያ ምን ሆነ ስጋ ይከተፍ ምናምን በእንደዛ ኢንጆይ ያደረገ የሚያልፍ ሰው አለ። ስጋ እኮ ይሻላል። ግን አሁን ዶሮ አስቢው ብዙ ጊዜ ደግሞ የበዓል ማግስት ማነው የበዓል ዋዜማ ምናምን አይታረድም ብዙ ጊዜ። ይሄ ማለት የበዓሉ ቀን ነው የሚታረደው። ከዛ በኋላ ትሰሪያለሽ፣ ያልቃል፣ ቀኑ ያልቃል። ካለፋሽ ምንም ነገር እንጆይ ሳታደርጊ ለወንዶች ነው እንጂ ለሴት አይሆንም። ወንዶች ይነዳችሁ እኮ
ቁጭ ብሎ ሪሞት ይዘው ኳስ ምናምን እያዩ እንትን አልደረሰም ዱለት ምናምን የሚባል ነገር አለ ነው ይመቸኛል። አብሮ የሚያግዝም ወንድ አለ። አዎ ኦፍኮርስ አለ። በጣም የሚያግዙ ወንዶች አሉ። ግን በቃ ሞሮፍ ያው ሴቷ ላይ ወንድ ነው ማለት ለመስራት ሞር ጫና እንትን የሚልበት ማረዱ ላይ ምናምን ነው እንጂ ብዙ ፕሮሰሱ ላይ ሴቶች አረድ ተደርጎ ይቀመጣል ነው። ያ ግን በቃ በዩ ነው ቀኑ ሙሉ እና እኔ እንደውም እውነት ብዙ ጊዜ ዶሮ ምናምን ባይሰራም ምንም ችግር የለውም ምልሽ ዋናው በጣም ቀለል ተደርጎ ማለፍ ቢቻል አንዳንድ ጊዜ ማለት ላዛኛ ምናምን ቢበላ ሰው እኔ ቀጣግኝ ያቀርባ ጭራሽ አሁን ላዛኛ በጣም ወደው ምግብ ነው። ግን ላዛኛ እየበላው ማለት አልፈልግም። ቆይ ፖይንቱ ጾም እንትን ቢሆን ሰላም ይልሽ የመጀመሪያው በየቤታችን ቴካዊ ነገር ቢመጣለን ደግሞ አይፈቀድም። እኛ ምናልባት ሞደርን ብለን ስለምናስብ እንደዛ ልናደርግ እንችላለን። ግን እናቶቻችን ምናምን እንደዛ አላደረጉ። ከዛ ደግሞ ከነሱ ጋር ስለሆነ ብዙ ጊዜ ደግሞ እናሳልፈው በቃ ይሆናል አይደለ? ይሄ ጾመን ነው ምናምን እንትን የምንለው። ስለዚህ የምንፈልገውን ነገር በትንንሽ ነገር አድርገን ኢንጆይ አድርገን ማሳለፍ። አሁን ከሱፐር ማርኬት ምናምን ራሱ መግዛት ይሄንን ነው ራሱ ይቃው። እሱ ነው የምልሽ። ግን ላይፍን ቀለል ማድረግ ይቻላል ብዬ አስባለሁ። እኔ እንደኔ እንግዲህ እንደተፈታ መብላት የምትፈልጊው ነገር ምንድን ነው? ቸኮሌት ማለት እኔ ስጋ ምንም አይመስለኝ ሰው ነኝ። አክቹሊ የምወደው ሰላጣ ምናምን ነው። ግን በቃ ቸኮሌት እያየው ማለፍ ከሚከብደኝ ነገሮች ውስጥ አንዱ እና በጣም በተለይ ደግሞ ዋይት ቸኮሌት ነቀልጥ ምናምን በጣም ነው የምወደው። እንደዛ ብበላ ደስ ይለኛል። ገና ሌሊት ኢቨን አንዳንድ ጊዜ እናደርጋለሁ 9 ሰዓት ላይ ነው ትራሲ ውስጥ አሳድርና ሰው ዶሮ ምናምን ሲበላ ሌሊት እኔ እሷን አደርጋለሁ። ራሱ አሁን ዶሮ ሌሊት ላይ ከመብላት ጋር ካልሽው ነገር እንትን ነው። ግን በጣም ብዙ ሰው ተቀሻ በጣም የሚወደው በጣም ደስ የሚል ነገር ነው። እውነት እግዚአብሔርን እኔ አይቻቃለሁና ማለት ያው እንደዛ ስለማናረግኛ እንደዛ እናረግም። እኔ እንደዛ አላረግም። ግን በጣም በጉጉት የሚጠብቁት ሰዎች አሉ። አሁን ያው እንደየፍላጎታችን ስለሚለያየ ነው። ዶሮ ምን ሴንስ አይሰጥም። ያናደኛል፣ ፕሮሲጀሩም ያናደኛል። ከዛ ደግሞ ማለት ይሄ ጠዋት ላይ አፒታይት የሌለኝ ሰው ነኝና በጠዋት ተነስቶ በርበሬ ምናምን መብላት ግን ብዙ ኢትዮጵያዊ ደግሞ ደስ ይለዋል። ይሄ ባህል በተለይ እናቶች ፈይተው በላይ ይሻለኛል። እናቶች አያቶቻችን በቃ በጣም ኢንጆይ የሚያደርጉት ነገር ነውና እሱም ደስ የሚል ነገር ይመስለኛል። ያው እኛ እናውቀው ስለሚያካፍሉ እኮ ነው። አክፍልሽ ታውቂያለሽ? አዎ ጉልቦኖችን እንዴ ባህልን የተመለከተ ነገር ማለት ነው። ከምግብ አሁን ለምሳሌ ዶሮ ብትበይ ይሻልሻል ወይስ ክትፎ? አረ ክትፎ ብበልሽ ዶሮ ለምናታያትም እዚህ ነገር ውስጥ እኔ የዶሮ አፍቃሪ አይደለም ማለት ግን ዶሮ በዓልን ደግሞ በዓልም ታስመስለው ዶሮ ናት ይባላል። እኔ የፈረንጅ ዘር አለብኝ እውነት። በርግጥ ግን ደግሞ የምር ጾም ጊዜ ደግሞ በጣም ያ ሁሉ ጊዜ ተጾሞ ቅባት ነገር መብላት ትንሽ ይከብዳል። አሁን አይመስለኝም። ግን ዶሮ ባልጫ ይሰራል anyway። ግን እኔ ዶሮ ብዙ አይደለም ክትፎ ይሆንልኝ። እሺ ከኬክና ሁለቱም ጣፋጭ ነው ብዬ ነው። ከኬክና ከቸኮሌትስ? ቸኮሌት ምን ግን የጣፋጭ ነገር አፍቃሪ አይደለም። ግን ኬክ ይሻለኛል። እንዴ መጠጦች ከጠጅና ጠላ ያው ወይም ነው ከጠላና ጠጅ አለ። ከዛ ደግሞ ውስኪ ምናምን ደግሞ ቢራ ምናምን ከነሱ ገባልከ። እኔ ሁለቱንም ጠጭ አይደለም። ግን ከጠላና ከጠጅ ሁለቱንም አልወድም፣ ሁለቱንም አልጠጣም። ከቢራ ምናምን ከአልኮል ነክ ነገር ደግሞ ከተባለ አማሮላ በጠጣ ደስ ይለኝ። በዓል ይያዛል ካሎ አይ እወዳለሁ ማለት ቸኮሌት ስላለው ነው መሰለኝ። ጣፋጭ ነገር። እኔ ደግሞ ጠጅ እግዚአብሔር እንግዲህ ጠጁን አምጡላት። እግዚአብሔር ጠጅ በጣም ነው የምወደው። በቃ ይጣፍጣል። ከዛ እንትን ይላል። በቃ ጠጅ ጠላ እኔም ጠላ ነው በረታታም ከ18 ዓመት በታች ይላላችሁ። አይ ለሰውነትም ግን አልኮል ትንሽ ያስፈልጋል። ከዛ ደግሞ ሁሌ ሳይጠጣ በበዓል ቀን ምናምን ቢደረግ ኦኬ። ቀን ዘመን ከመጠየቅና ቤት ውስጥ ከመተኛት ግን ይሄ እኮ ከኃላፊነት ጋር የመጣ ነው። አይ ልጆች ሆነን ግን ብንሄድ ደስ ይላል። ውይ ድሮ በጣም ነበር የምወደው ክርስትና እናቴ ቤት መሄድ በጣም ደስ ይለኝ ነበር ምናምን። አሁን ግን በቃ ማለት በጣም ኃላፊነት ስለሚደክምሽ
ስለሚገርመኝ ምን ሳይሆን እኔ እንጂ አረጀም አላውቅም። እሱም አለ ልጆቻችንን ልካለን አያቶቻቸው ጋር ምናምን ግን ይዘን ነው የምንሄደው። አዎ ግን በቃ እንጃ። ስለዚህ መተኛት ነው። እኔም ቤቴ ባሳልፍ ነው ደስ የሚለኝ ወጥቶ ከመሄድ። አሁን ቡና እየፈለግሽ ነው። ቡና ከማፍላትና አሁንም የበዓል ቀን ነው። ቡና ከማፍላትና የተበላበት ዕቃ ከማጠፍ ምርጫ ነው ይዘን የምንመጣው ዛሬ አላውቅም። እኔ እንጃ ሰላም ሁለቱንም አልወድም። ዕቃ ማጠብ ይሻለኛል። እኔም አዎ ይሻለኛል ዕቃ ማጠብ። ቡና በጣም ነው የሚያስጠላኝ። አጥባለሁ ማለት ፕሮሲጀሩ ይረዝምብኛል ልበል። በጣም ይረዝማል ቡና። በጣም ብዙ ሴቶች አሉ ኩልል ብለው ምናምን ማፍላት የሚወዱ ሁሌ ቡና ካላፈሉ የማይውሉ ምናምን በጣም የሚገራርሙ ሴቶች አሉ። እኔ አላውቅም። መርካቶ ድርሰሽ ነው ብትይኝ ትችላለሁ ቡና ከማፈላት አይደለ? አልወድም። የቡና ሰው አይደለሁም። እሺ ግን መጠጣት ትወጃለሽ? ግን አንድ ሲኒ ማለት ከአንድ ሲኒ በላይ ፕሮሲጀሩም ከበዛ ሲኒም ላይ አታፊልኝ፣ ምድጃም ላይ አፊልኝ እጠጣለሁ። አንድ ሲኒ እንጂ እኔ እንደዚህ እናጥባለን። እሺ እኔ ልጠይቅሽ፣ እንደዚህ ፏ ብሎ አበሻ ቀሚስ ለብሶ ፀጉር ተሰርቶ ምናምን መዋል ወይንስ ዝም ብሎ መዋል? ተንጨባሮ መዋል በጣም እውነት። አሁን ይሄንንም አሁን ለቪዲዮ ምናምን እየሰራ ነው ስለሆነ ነው እንጂ እንደዚህ ትክክል ብሎ ብዙም አልችልበትም። ማረገውም ነገር አይመስለኝም። እና በቃ ዝም ብሎ በቃ ቢጃማ ለብሶ ስራ ከተጨራረሰ በኋላ ቢጃማ ለብሶ ምናምን መቀመጥ ይሻለኛል እንጂ እንደዚህ ተስተካክዬ አይሆንም። እና ይሄ በጣም ስለምንወዳችሁ ለእናንተ እና ቪዲዮአችንን እንድታዩልን ለዛ ነው። አንቺስ እንደዛ ቢሆን ወይ እኔ እንደውም በጣም ተንጨባረሽ ዋይበት የምትይኝ ቀን ቢኖር ማለት አሁን ለብዙ ሰው የበዓል ቀን በጣም የተለየ ቀን ነው። በፀጉር ቤት መሄድ ማለት እኔ በፀጉር ቤት በር ባላልፍ ደስ ይለኛል። አልወድም። ከዛ ደግሞ ለበዓል ቀን እንደዚህ ልብሱን ቀያይሮ ምናምን እንደሚቀመጡት ሰዎች አይደለሁም። አልወድም። እሱ ኖርማል ቀን ላይ እንዲሁም ራንደም ዴይ ላይ አድርጊው ብትይ ላደርግ እችላለሁ። ግን በዓልን ጠብቆ የሚደረግ ነገር ብዙ ነገሩ ነው ባይዘው ምቾት የማይሰጠኝ። ይሄ በዓል ተጠብቆ ተበዳድሮ ምናምን ቤት ማሟላት፣ በዓል ተጠብቆ መጸዳት፣ በዓል ተጠብቆ የሆነ ነገር የሚደረግ ነገር ምናምን እኔ እንጃ ለምን እንደሆነ አላውቅም ዲስአፖይንት ያደርገኛል። አዎ ማለት ብዙ አሁንም ከኃላፊነት ጋር በቃ ብዙ ስራ ስለምንሰራ በተለይ ለሴቶች እንደተባለው ከባድ ስለሆነ ነው። እስቲ እንግዲህ እንን ቡናን ያው ስንጠጣ የዶሮ አይን የመሰለ ቡና ቆንጆ ቡና ይመስላል። አቀዳዲም ላሽሏል። በቃ እስቲ የማትረሹ የበዓል አጋጣሚሽ ምንድን ነው? ወይ እኔ በቃ ለበዓል እኔ ስጦታ ነው ትዝ የሚለኝ እውነት ለመናገር በቃ የበዓል ጊዜያት ላይ በደንብ ነበረ ቤት ስጦታ የሚሰጠን። እንዳልኩሽ ነው በተለይ ከገና ጋር የተያያዘ ነገር እንደዛ ስለሆነ ገናም እንደዛ ነው ተዘራይቶ ቪዲዮ ነው እንደ ልጅ ማስታውሰው ሚሞሪ ያንን ነው። እስቲ እንደመስልሽ ቴንክ ዩ እንኳን አደረሳችሁ እንላለን። ለዳግማይ ትንሳኤም ደግሞ በሰላም ያድርሰን። አሜን። በተለያዩ ቪዲዮዎች እንመጣለን ከዚህ በኋላ። ሀሳብ አስተያየታችሁ አይለየን። ቡኔን ወዳችሁታል? ሰብስክራይብ አድርጉን፣ ፎሎ አድርጉን። በጣም እናመሰግናለን። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ባይ